ሳይኮሎጂ ማለት ምን ማለት ነው? ሳይኮሎጂ ዋና ግቡ ምንድን ነው? ሳይኮሎጂ ታሪካዊ አመጣጡ ምን ይመስላል? ስኩል ኦፍ ታውት ኢን ሳይኮሎጂ። ስኩል ኦፍ ታውት ኢን ሳይኮሎጂ ማለት ምን ማለት ነው? ደግሞ እነዛ ለሁለት ይካፈላሉ። ኦልድ ስኩል ኦፍ ታውት ኢን ሳይኮሎጂ እና ሞደርን ስኩል ኦፍ ታውት በመባል ለሁለት ይካፈላል ማለት ነው። ስለዚህ እነዚህ ኦልድ ወይም ኤርሊ ስኩል ኦፍ ታውት የሚባሉት ወደ 5 ይመደባሉ። ስትራክቸራሊዝም፣ ፋንክሽናሊዝም፣ ጀስታልት ሳይኮሎጂ፣ ቢሄቪየሪዝም፣ ሳይኮአናሊስትስ በመባል ይታወቃሉ ማለት ነው። ስለዚህ እነዚህን ያመጡት እነማን ናቸው? እነዚህ ደግሞ ለሳይኮሎጂ ምን አይነት ትርጉምን ይሰጣሉ? ደግሞ ዋና ዓላማቸው ምንድን ነው የሚለውን ነገር ደግሞ የሚጠቀሙት ሜቴድ አለ። ስለዚህ ምን አይነት ሜቴድን ይጠቀማል የሚለውን ጭምር በደንብ እናያለን ማለት ነው። ስለዚህ እነዚህን ነገሮችን በጥልቀት እንማራለን። በዚህ ቪዲዮ መጨረሻ ላይ ደግሞ በሚድ ኤግዛም ላይ የማይቀሩ 10 ጥያቄዎችን በሁሉም ዩኒቨርሲቲ በተከታታይ የሚመጡ ጥያቄዎችን አብረን እንሰራለን። ስለዚህ ይህን ቻናል ሰብስክራይብ ያላደረጋችሁ ሁሉም ሰው ይህንን ቻናል ሰብስክራይብ እንድታደርጉ እጠይቃችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። እንቀጥል። እሺ፣ ቻፕተር 1 ኢሰንስ ኦፍ ሳይኮሎጂ። ኦኬ። ስለዚህ በዚህ ቪዲዮ ስለ ዴፊኒሽን፣ ስለ ቤዚክ የሆነ ኮንሰፕት፣ ስለ ሳይኮሎጂ ቤዚክ የሆነ ኮንሰፕት እንማራለን። ስለ ጎል ኦፍ ሳይኮሎጂ እንማራለን። ሂስቶሪካል ባክግራውንድ ኦፍ ሳይኮሎጂ እንማራለን። ቲዎሬቲካል ፐርስፔክቲቭስ ኢን ሳይኮሎጂ። ስለዚህ ቲዎሬቲካል ፐርስፔክቲቭ ኦፍ ሳይኮሎጂን በደንብ እንማራለን። ስለዚህ በዚህ ቪዲዮ እነዚህን ኮንተንቶችን እንዳስሳለን ማለት ነው። እሺ 1.1 ዴፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሰፕትስ። ኦኬ፣ ስለ ዴፊኒሽን ኦፍ ሳይኮሎጂ በደንብ እንማራለን ማለት ነው። ስለዚህ የሳይኮሎጂ ኮንሰፕት ምንድን ነው፣ ሪሌትድ ኮንሰፕት ደግሞ ምን እንደሆነ ስለዛ ነገር በደንብ እንማራለን። ደግሞ ብሬን ስቶርሚንግ ኮሽኖች አሉ እዚህ ጋር። what comes to your mind when you hear about the word psychology። ስለዚህ ስለ ሳይኮሎጂ ሲሰሙ በአእምሯችሁ ላይ የሚመጣው ነገር ምንድን ነው የሚሉ ጥያቄዎች አሉ። have you even heard or read or listened to anything related to psychology? ከሳይኮሎጂ ጋር የተያያዘ የሰማችሁት ነገር ካለ፣ ያነበባችሁት ነገር ካለ ትነግራላችሁ ማለት ነው። what was its content about። ስለዚህ ስለ ሳይኮሎጂ ያለ ኮንተንቱ ስለ ምንድን ነው የሚያጠናው የሚለውን ነገር ስለ ኮንተንቶቹ ምናምን፣ በቃ ይሄ ጀነራሊ ብራይንን ወሽ የሚያደርጉ ጥያቄዎች ናቸው ማለት ነው። ስለዚህ ዳይሬክትሊ አሁን ወደ ዴፊኒሽኑ ጋር እንሄዳለን ማለት ነው። ኦኬ the word psychology is derived from 2 Greek words psyche and logos። ሳይኮሎጂ የሚባለው ወርድ የመጣው ከሁለት ግሪክ ወርድ ነው የመጣው ማለት ነው። ሳይኪያ እና ሎጎስ ይባላል ማለት ነው። እሺ፣ ሳይኪያ ማለት ምን ማለት ነው? ሳይኪያ refers to mind, soul and spirit while logos means study, knowledge or discourse። ኦኬ፣ ስለዚህ ሳይኮሎጂ የሚባለው ከሁለት ግሪክ ቃል ነው የመጣው ሳይኪያ እና ሎጎስ ይባላል ማለት ነው። ሳይኪያ ሲባል ምንድነው? ስለ ማይንድ፣ ስለ አእምሮ ነው እንትን የሚለው ማለት፣ ስለ ነፍስ፣ ስለ ስፒሪት፣ ስለ መንፈስ ምናምን የሚለውን ነገር ያብራራል ማለት ነው ሳይኪያ የሚባለው ማለት ነው። ኦኬ፣ ደግሞ ሎጎስ የሚባለው ስለዛ ስለ ነፍስ፣ ስለ አእምሮ፣ ስለ ስፒሪት፣ ስለ መንፈሳችን፣ ስለ ሶል፣ ስለ ነፍሳችን፣ ስለ ማይንድ፣ ስለ አእምሯችን ያጠናል ማለት ነው። ስለዚህ ይሄ ሎጎስ የሚባለው ጥናትን ያሳያል አይደል? ናውሌጅን ወይም ስለዛ ናውሌጅን ያጠናል ማለት ነው። ሎጎስ የሚባለው ያንን ያሳያል ማለት ነው። ኦኬ፣ ስለዚህ ሳይኮሎጂ ሲባል ደግሞ ምንድነው? ሳይኮሎጂ is the scientific study of human behavior and underlying mental process። ኦኬ፣ ስለዚህ ሳይኮሎጂ ማለት ምንድነው? ሳይኮሎጂ ማለት ሳይንሳዊ በሆነ መንገድ የሰውን ቢሄቪየር፣ የሰውን ባህሪንና ሜንታል ፕሮሴስን የሚያጠና ሳይንስ ነው ማለት ነው። ስለዚህ ይሄ ሳይኮሎጂ የሚባለው ነገር ምንድነው? ሳይንሳዊ በሆነ መንገድ የሰውን ቢሄቪየር፣ የሰውን ባህሪን እና የሜንታል ፕሮሴስን የሚያጠና ሳይንስ ነው ማለት ነው። እሺ፣ ሳይንስ ሲባል ደግሞ ምንድነው? ሳይንስ ሲባል ሳይኮሎጂ ሳይንስ ነው። ሳይኮሎጂ ሳይንስ ነው ሲባል ምንድነው? ሳይኮሎጂ ዩዝ ሳይንቲፊክ ሜቶድ or scientific procedures and empirical data to study the behavior and mental processes። ስለዚህ ምንድነው? ሳይኮሎጂ ሳይንስ ነው ሲባል ምንድነው? ሳይንስ ነው ሲባል የሰውን ባህሪን ለማጥናት
ሳይንቲፊክ የሆኑትን ፕሮሲጀር ቅደም ተከተሎችን በመጠበቅ የሰውን ቢሄቨርንና ሜንታል ፕሮሴስን ስለሚያጠና ወይም የሰውን ባህሪንና ሜንታል ፕሮሴስን ለማጥናት ሳይንቲፊክ ፕሮሲጀሮችን እና ኢምፔሪካል ዳታዎችን ስለሚጠቀም ሳይኮሎጂ ሳይንስ ነው ብለን ልንናገር እንችላለን ማለት ነው። ደግሞ ሳይኮሎጂ በተጨማሪ ስለ ቢሄቨር ያጠናል ብለናል አይደል? ስለ ሂውማን ቢሄቨር ያጠናል ብለናል። ሶ ቢሄቨር ያጠናል ሲባል ደግሞ ምንድነው የሚያሳየው? ምንድነው ቢሄቨር ለሁለት ይካፈላል። እነሱ ምንድነው ኮቨርት እና ኦቨርት ቢሄቨር የሚባሉ ቢሄቨሮች አሉ ማለት ነው። ስለዚህ ኮቨርት ማለት ኦቨርት እና ኮቨርት የሚባለው ልዩነታቸው ምንድነው የሚለው አሁን እናያለን ማለት ነው። ኦቨርት የሚባለው ኦቨርት ኦር ኦብሰርቪያብል አክሽን such as facial expression movements etc ኦኬ። ኦቨርት የሚባለው የሚታይ ኦብሰርቪያብል አክሽን። ስለዚህ እኛ የምንሰራው ማለት ሰው እኛን ሊያይ የሚችለው ነገር አለ አይደል? ፌሻል ኤክስፕሬሽን ይሄ የፊት ገጽታዎቻችን የምናሳየው ፌሻል ኤክስፕሬሽን አለ አይደል? ሶ የሚታይ ባህሪ ነው ማለት ይሄ ኦቨርት የሚባለው የሚታይ ግልጽ የሆነ ባህሪ ማንም እንዳየ ሊረዳን የሚችል አይነት ባህሪ ይሄ ኦቨርት ባህሪ ይባላል ማለት ነው። እንቅስቃሴዎችንም ጭምር ያጠቃልላል ማለት ኦቨርት ባህሪ። ኮቨርት የሚባለው ደግሞ ከቨርድ የሆነ ባህሪ ወይም አንኦብሰርቪያብል ስለዚህ የማይታይ ቢሄቨር ነው ማለት ነው። such as thinking, feeling and memory which are hide and generally considered as mental process። ስለዚህ ኮቨርት የሚባለው ልክ የማይታይ ቢሄቨር አለ አይደል? አሁን ለምሳሌ እኛ በአእምሯችን ምን እያሰበን እንደሆነ ሀሳባችን ካልተናገረን ወይም ካልገለጽን በስተቀር የሆነ ሰዎች የኛን ሀሳባችን ፊሊንጋችን ወይም ስሜታችንን ካልገለጽን በስተቀር ሊያውቁ አይችሉም ማለት ልክ እንደዛው ማለት ነው። ስለዚህ በውስጣችን እኛ የምናስበው ነገር ነው ማለት ይሄ ነገር ኮቨርት የሚባል ቢሄቨር ያንን ያሳያል ማለት ነው። ስለዚህ ኮቨርት የሚባለው ምንድነው? ይሄ አንኦብሰርቪያብል የሆነ ቢሄቨርን ያሳያል ማለት ነው። ስለዚህ ሳይኮሎጂ ስለ ቢሄቨር ያጠናል ሲባል ቦዝ ኮቨርት እና ኦቨርት የሆኑ ቢሄቨሮችን ሁለቱንም አጠቃለው ያጠናል ማለት ነው። ስለዚህ እነዚህን ቢሄቨርንና ሜንታል ፕሮሴስ ስለዚህ ይሄ ኦቨርት ቢሄቨር የሚባለው ራሱ ኮንሲደር አስ ጀነራሊ ሜንታል ፕሮሴሶችን ስለዚህ ሜንታል ፕሮሴስ የሚባሉት እነ ፊሊንግ እነ ቲንኪንግ አይነት ነገሮች ናቸው ማለት ስለዚህ ሜንታል ፕሮሴስ ናቸው እነዛ። ስለዚህ ስለ እነዛ ነገር ሳይንሳዊ በሆነ መንገድ ስለ ቢሄቨር ስለ ሂውማን ቢሄቨር ስለ ሜንታል ፕሮሴስ የሚያጠና ሳይንስ ምን ተብሎ ይጠራል? ሳይኮሎጂ በመባል ይታወቃል ማለት ነው። ዋው አሁን ሳይኮሎጂ ምን እንደሆነ አውቀናል ማለት ነው። ስለዚህ ዋት ኢዝ ሳይኮሎጂ የሚባለውን ጥያቄ በደንብ መመለስ እንችላለን ማለት ነው አይደል? ኦኬ እሺ። አሁን ደግሞ what makes psychology differ from the other biological other behavioral science ስለዚህ ይሄ ሳይኮሎጂ ከሌላ ቢሄቨራል ሳይንሶች አሉ ቢሄቨራል ሳይንስ የሚባሉ እና ሶሺዮሎጂ እና አንትሮፖሎጂ አይነት ያሉ እነዛ ምንድነው ስለ ቢሄቨራል ሳይንስ ያጠናሉ። እነዛም ቢሄቨርን ያጠናሉ። ነገር ግን ከነዛ ሳይንሶች ከነ ሶሺዮሎጂ ከነ አንትሮፖሎጂ ሳይኮሎጂን ለየት የሚያደርገው ነገር ምንድን ነው? ሶ unlike some behavioral science like sociology and anthropology, psychology deals about individual behavior the behavior of the group። ስለዚህ አሁን እነዚህ ሶሺዮሎጂ አንትሮፖሎጂ የሚባሉት ስለ ሂውማን ቢሄቪየር ያጠናሉ። ነገር ግን ሲያጠኑ ምንድነው የግሩፑን ያጠናሉ ማለት ነው። ሶሺዮሎጂ ሲባል ስለ ሶሳይቲ የሚያጠና እንትን ሳይንስ ነው አይደል? ስለዚህ አንትሮፖሎጂም ልክ እንደዚሁም አንትሮፖስ ማለት ምንድነው ሂውማን ቢንግ ነው አይደል? ሁማን ቢንግ ኦር ማንካይንድ ነው ማለት ነው። ማንካይንድ ስለዚህ ስለ ማንካይንድ ለሁሉም የሰው ዘር አለ አይደል? ስለ ሰው ዘር ያለውን ቢሄቨር ነው የሚያጠናው ማለት ነው። ይሄ አንትሮፖሎጂ የሚባለው ሶሺዮሎጂ ስለ ሶሳይቲ ነው የሚያጠናው፣ ስለ ማህበረሰብ የሚያጠና ጥናት ነው ማለት ነው። ስለዚህ ስለ አንድ ሰው የሚያጠና ከሆነ ደግሞ ምንድነው ሳይኮሎጂ ነው ማለት ነው። ስለዚህ እነዛ አንትሮፖሎጂ ሶሺዮሎጂ የሚባሉት ስለ ምንድን ነው የሚያጠኑት? ስለ ሂውማን ቢሄቨር ሆኖ ስለ ግሩፕ ነው የሚያጠኑት ማለት ነው። ስለዚህ ይሄ ደግሞ አንትሮፖሎጂ ማለት ሳይኮሎጂ ደግሞ ስለ ሂውማን ቢሄቨር ሲያጠና ስለ ኢንዲቪጁዋል ቢሄቨር ያጠናል ማለት ነው። ተረዳችሁኝ አይደል? ኦኬ unlike other science it deals about or some dimension of human behavior the psychology deals about all dimension of
ሂውማን ቢሄቪየር። ስለዚህ አሁን እነዚህ ሶሺዮሎጂ አንትሮፖሎጂ ያልናቸው እነዚህ ሳም ቢሄቪየሮች ሳም ዳይሜንሽን ኦፍ ሂውማን። ስለዚህ ስለ ካልቸር ሊሆን ይችላል። አሁን አንትሮፖሎጂ ስለ ካልቸር ሊያጠና ይችላል፣ ስለ ሜሬጅ ሊያጠና ይችላል። ስለዚህ ያ ማለት ስለ ሳም ዳይሜንሽን ነው የሚያጠናው ማለት ነው። ነገር ግን ይሄ ሳይኮሎጂ ደግሞ ስለ ሁሉም ዳይሜንሽን የሰው ቢሄቨርን ስለ ሁሉም ዳይሜንሽን ያጠናል ማለት ነው። በዛ አንፃር ሳይኮሎጂ ከሌላ ቢሄቨራል ሳይንሶች ይለያል ማለት ነው። እሺ አሁን ደግሞ የሳይኮሎጂን ጎል ኦፍ ሳይኮሎጂ። ስለዚህ ስለ ሳይኮሎጂ ግቡ ምንድን ነው የሚለውን ነገር በደንብ እናያለን ማለት ነው። ኦኬ why do you think psychology is important? ሳይኮሎጂ ለምንድን ነው ጠቃሚ ብለህ የምታስበው አይነት ጥያቄ ነው እናንተን እየጠየቀ ነው። what do you think psychologist is doing when studying our behavior and mental processes? ስለዚህ ሳይኮሎጂስቶቹ ደግሞ ስለ ቢሄቪየር እና ስለ ሜንታል ፕሮሴስ ያጠናሉ አይደል? እንዴት ነው የሚያጠናው? እንዴት ነው የምታስበው አንተ የሚለውን ጥያቄ ይጠይቃል ማለት ነው። ኦኬ as a science psychology has the poor goal። ስለዚህ እነዚህን ነገሮችን በደንብ ያዟቸው በሚል ኤግዛም ላይ አብዛኛው ጊዜ ይመጣሉ ማለት ነው። እሺ ለሳይኮሎጂ 4 የሆነ ጎሎች አሉ ማለት ነው። ለሳይኮሎጂ 4 ግቦች አሉ ማለት ነው። እነዛ ግቦች ምንድን ናቸው? ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል። ስለዚህ እነዚህን ነገሮች በደንብ ያዟቸው። ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል። ስለዚህ ዲስክሪፕሽን ሲባል ምን ማለት ነው? ዲስክራይቢንግ ዘ ኢንዲቪጁዋልስ ቢሄቪየር። ስለዚህ ስለ አንድ ኢንዲቪጁዋል ቢሄቪየር ስለ አንድ ሰውዬ ግለሰብ ስለ አንድ ግለሰብ ያለው ቢሄቪየሩ ምን ይመስላል የሚለው ዲስክሪፕሽን ወይም ዲስክራይብ ያደርጋል ማለት ነው። ስለዚህ ስለዛ ነገር ስለ ሰውዬ ቢሄቪየር ዲስክራይብ ይገልጻል ማለት ነው። ስለዚህ ደግሞ ያ ዲስክሪፕሽን ይባላል ማለት ነው። የመግለጹ ሁኔታ ዲስክሪፕሽን ይባላል ማለት ነው። እሺ ኤክስፕላኔሽን ማለት ደግሞ ምንድነው? አንደርስታንዲንግ እንደ ቴሊንግ ዘ ካውዝ ኦፍ ዘ ፐርሰን ቢሄቪየር ማለት ነው። ስለዚህ ኤክስፕላኔሽን ሲባል ምንድነው? ያ ለዛ ሰውዬ ለምሳሌ እንውሰድና አንድ ሰውዬ በጣም አግሬሲቭ የሆነ ቢሄቪየር ያለ ሰውዬ ከሆነ ወይም ልጅ ካለ ማለት ነው እና ያ ልጅ አግሬሲቭ እንደሆነ የሚገልጽ የእሱም ቢሄቪየር ይሄ ልጅ አግሬሲቭ ነው ምናምን ብሎ የሚገልጽ ከሆነ ዲስክሪፕሽን ነው ማለት ነው። ዲስክሪፕሽን ነው። ነገር ግን ያንን ዲስክሪፕሽን ይገልጻል አይደል? ማለት ያ ልጅ አግሬሲቭ ቢሄቪየር እንዳለ ተረድቶ አንደርስታንድ አድርጎ ማለት ነው። ያ ደግሞ ያ ልጅ አግሬሲቭ ቢሄቪየር እንዲኖርለት ያደረገው ምክንያት ምንድን ነው፣ ካውዞቹ ምንድን ናቸው የሚለውን ነገር ደግሞ የሚገልጽ ከሆነ ምንድን ነው? ኤክስፕላኔሽን ነው ማለት ነው። እንዳረሱ ዲስክሪፕሽን ከሆነ ስለ አንድ ልጅ ማለት ወይም ስለ አንድ ሰው ቢሄቪየርን ይገልጻል ማለት ነው። ደግሞ ይሄ ኤክስፕላኔሽን የሚባለው ያ ለአንድ ሰው ያለውን ቢሄቪየርን አንደርስታንድ አድርጎ ያ ቢሄቪየር ለሱ እንዲኖርለት ያገዘው ነገር ወይም ያ ቢሄቪየር በእርሱ ላይ የሆነ ኤክስፕሬስ እንዲሆን ያመጡት ነገሮች ካውዞች ምንድን ናቸው የሚለውን ነገር በደንብ ይገልጻል ማለት ነው። ከዛ በመቀጠል ደግሞ ፕሪዲክሽን አለ። ፕሪዲክሽን አሁን የአሁኑ ልጅ አግሬሲቭ ቢሄቪየር አለለት አይደል? ስለዚህ የአግሬሲቭ ቢሄቪየሩ ወደፊት ይሄ ልጅ ምን ሊሆን ይችላል የሚለውን ነገር ፕሪዲክት ያደርጋል ማለት ነው። የራሳቸውን እንትን ያስቀምጣሉ ማለት ነው። ግምት አይነት ነገር ፕሪዲክት ያደርጋሉ ማለት ነው። ስለዚህ determining what will happen in the future። ስለዚህ በፊውቸር ላይ ይሄ ልጅ ምን ሊያጋጥመው ይችላል በዚህ ማለት በሶሳይቲ ላይ ይሄ ልጅ በአግሬሲቭ ቢሄቪየርነቱ ምን ነገር በህይወቱም ላይ ምን አይነት ነገሮች በዚህ ባህሪ ሊያደርግ ይችላል የሚለውን ነገሮችን የወደፊቱን ነገር ይገምታሉ ምናምን ፕሬዲክሽን ይሰጣሉ ማለት ነው። ከዛ በመቀጠል ደግሞ ምንድነው ኮንትሮል አለ ማለት ነው። ኮንትሮል ማለት modifying or changing the behavior from the undesirable to desirable one። ኦኬ ስለዚህ ኮንትሮል የሚባለው ነገር ያው መቆጣጠርን ያሳያል አይደል? መቆጣጠርን ወይም አንድን ያ ልጁ ምንድነው ያሁኑ ልጅ በጣም አግሬሲቭ ቢሄቪየር አለው። ሶ ያ አግሬሲቭ ቢሄቪየሩ ወደ ዲዛይራብል ያ አንዲዛይራብል ባህሪ ነው አይደል? ስለዚህ ቁጡ የሆነ ልጅን በቃ በመምከር ሊሆን ይችላል በተለያየ ነገር የሱን ቢሄቪየርን ወደ በቃ ፍሬንድሊ ከሰዎች ጋር ከማህበረሰቡ ጋር በሰላም እንዲኖር በፍቅር ምናምን እንዲኖር ወደ ዲዛይራብል ወደ ሆነው
ባህሪ የእሱን ባህሪን ቼንጅ ማድረግ ይሄ ኮንትሮል ይባላል ማለት ነው። ስለዚህ እነዚህ ነገሮች ናቸው ማለት ነው። ይሄ ጎል ኦፍ ሳይኮሎጂ እነዚህ ነገሮችን በደንብ ያጠናል ማለት ነው። ይሄ ግቡ ነው ማለት ነው። የሳይኮሎጂ ዋና ግቡ እነዚህ 4 ብቻ ናቸው ማለት ነው። ስለዚህ 4 ብቻ አንድን የሰውን ባህሪ ይገልጻል፣ ዲስክራይብ ያደርጋል። ዲስክሪፕሽን ያ የሰው ባህሪን አንደርስታንድ አድርጎ ደግሞ ምክንያቶቹ ለዚህ ሰው ይህ አይነት ባህሪ ስላለው ማለት ይህ ሰው ማለት ለዚህ ሰው እንደዚህ አይነት ባህሪ እንዲኖርለት ያደረገው ምክንያቶቹ እነዚህ ናቸው ብሎ የሚዘረዝር ደግሞ ኤክስፕላኔሽን ደግሞ ይህ ሰው በዚህ እንደዚህ አይነት ቢሄቨር ስላለለት ወደፊት ይህ ነገር ሊያጋጥመው ይችላል፣ እንደዚህ ሊሆን ይችላል ብሎ ፕሪዲክሽን የሚሰጥ ደግሞ ምንድነው ፕሪዲክሽን ነው። ከዛ ደግሞ አንዲዚራብል የሆነ ቢሄቨር ካለለት ያንን ቢሄቨር ወደ ዲዛይረብል የሚቀይር ኮንትሮል ነው ማለት። ስለዚህ እነዚህን ነገሮችን ዋና ግብ አድርጎ የሚያጠና ሳይንስ ሳይኮሎጂ ይባላል ማለት ነው። ስለዚህ ሳይኮሎጂ 4 አይነት ግቦች አሉ። እነዚህም ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል ናቸው ማለት ነው። በቀላሉ እነዚህ ሀሳቦችን እንደተረዳችሁ አምናለሁኝ። አሁን ደግሞ ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭስ ኢን ሳይኮሎጂ። ስለዚህ ታሪካዊ አመጣጡ የሳይኮሎጂ ታሪካዊ አመጣጡ ምን ይመስላል፣ ደግሞ ሜጀር ፐርስፔክቲቭስ ኢን ሳይኮሎጂ በሳይኮሎጂ ላይ ሜጀር የሆኑ ፐርስፔክቲቮች አሉ አይደል? እነዛ ነገሮች ምንድን ናቸው የሚሉ ነገሮችን በጥልቀት እናያለን ማለት ነው። ኦኬ ዲር ስቱደንት can you imagine how long has psychology been around and where did it begins? ኦኬ ስለዚህ ሳይኮሎጂ የጀመረበትን ዓመት እና ቤት እንደተጀመረ ምናምን እናንተን ይጠይቃቸዋል ማለት ነው። ስለዚህ ይህን ነገር አሁን እንማራለን ማለት ነው። ስለዚህ ሳይኮሎጂ is a relatively new field in realm of the science። ስለዚህ በሳይንስ ላይ ይሄ ሳይኮሎጂ ብዙም ዓመት አላስቆጠረም ልትችሉ ይችላላችሁ። 100 ምናምን 130 ምናምን ወይም 128 ምናምን አካባቢ ዓመት ያስቆጠረ ሳይንስ ነው ማለት ነው። እና ከሌሎቹ አንጻር ይሄ በጣም ኒው የሆነ ፊልድ ነው ማለት ነው። Okay, it began as a science of its own in 1879 in Leipzig, Germany, with the establishment of psychological laboratory in the University of Leipzig by William Wundt, or the father of modern psychology. Okay, ስለዚህ ይሄ ሳይኮሎጂ ራሱን ችሎ እንደ ሳይኮሎጂ የጀመረበት ዓመት 1879 ነው ማለት ነው። በሊፕሲንግ በጀርመን ውስጥ ማለት ነው። በጀርመን ውስጥ ሊፕሲንግ በተባለ ከተማ ነው ማለት ነው። እና በዛ ላይ ይሄ ሳይኮሎጂስት ዊሊያም ውንዲት ይሄ ፋዘር ኦፍ ሞደርን ሳይኮሎጂ ነው ማለት ነው። ይሄ አብዛኛው ጊዜ በቺውዝ ላይ የሚመጣ ጥያቄ ነው ማለት ነው። ስለዚህ ዊሊያም ውንዲት ኢዝ ፋዘር ኦፍ ሞደርን ሳይኮሎጂ ነው ማለት ነው። ያዟት ይቻል ነገር። ስለዚህ ይሄ ሰውዬ በዊሊያም ዩኒቨርሲቲ ኦፍ ሊፕዚግ ላይ ሳይኮሎጂን ማለት ላቦራቶሪን አቋቋመ ማለት ነው። ላቦራቶሪን አቋቁሞ የሳይኮሎጂን ላቦራቶሪን መስርቶ በዛ ዩኒቨርሲቲ ላይ ነው እየተጀመረው ማለት ነው። በ1879 ላይ በሊፕዚግ ጀርመን ውስጥ ማለት ነው። ስለዚህ ታሪካዊ አመጣጡ ይህን ይመስላል ማለት ነው። ውንዲት developed the technique of the objective introspection to scientifically examining mental experience። ስለዚህ ይሄ ውንዲት የተባለው ወይም father of modern psychologist ዴቨሎፕ ያደረገው የሆነ ቴክኒክ አለ። ያቸው ቴክኒክ ምን ተብላ ትጠራለች? ኢንትሮስፔክሽን ትባላለች ማለት ነው። ኢንትሮስፔክሽን ኦፍ ሳይንቲፊካሊ ኤግዛማይኒንግ ሜንታል ኤክስፒሪየንስ። ስለዚህ ስለ ሜንታል ኤክስፒሪየንስ ሳይንሳዊ በሆነ መንገድ ይሄ ሜንታል ፕሮሴሳችንን ሜንታል ኤክስፒሪየንሳችንን ኤግዛማይን የምናደርግበትን ፕሮሴስ ወይም ቴክኒክን ይሄ ውንዲት ምን ብሎ ነው የጠራው? ኢንትሮስፔክሽን ብሎ ያቻን ነገር ዴቨሎፕ አደረገ ማለት ነው። እሺ አሁን ደግሞ ወዴት እንሂድ? ወደ ስኩል ኦፍ ታውት ኢን ሳይኮሎጂ። ኦኬ ስኩል ኦፍ ታውት ኢን ሳይኮሎጂ የሚባለው ነገር ምንድነው? what do you think is a school of thought? ስለዚህ ስኩል ኦፍ ታውት ማለት ምን ማለት ነው? ስለሱ ምን ታስባላችሁ የሚል ጥያቄ አለ። አንተን እየጠየቀ ነው። ኦኬ in psychology a school of thought is a system of thinking about the human behavior። ስለዚህ ምንድነው ይሄ ስኩል ኦፍ ታውት የሚባለው ነገር ምንድነው? በሳይኮሎጂ according to psychology the school of thought is a system of the thinking about the human behavior። ስለዚህ ስለ human behavior እኛ የምናስብበት ሲስተም ነው ማለት ነው። ስለ human behavior የምናስብበት ሲስተም ምን ተብሎ ይጠራል? school of thought ማለት ነው ማለት ነው። ኦኬ one psychology begins as to use a scientific method and it then went through the successive developments in which
ዲፍረንት ስኩል ኦፍ ታውት ኢመርጅ አት ዲፍረንት ታይም። ስለዚህ ይህ ሳይኮሎጂ ያው ሳይንቲፊክ ሜቶድን እንደሚጠቀም አይተናል ማለት ነው። ከዛ በቀጠል ያው ብዙ ሰክሴሲቭ ዴቨሎፕመንት ምናምን መጥቷል። ብዙ ስኩል ኦፍ ታውቶች ደግሞ መጥቷል ማለት ነው። ስለ ሳይኮሎጂ ያለውን አመለካከታቸውን ይዘው ምናምን በተለያዩ ሰዓቶች ምናምን ይመጣሉ ማለት ነው። ኦኬ ዲስ ስኩልስ ኦፍ ታውት ካን ቢ ካቴጎራይዝድ አስ ኦልድ እና ሞደርን አስ ዲስክራይብድ ብለው ሰው። ስለዚህ ይሄ ስኩል ኦፍ ታውት ለሁለት ይካፈላል ማለት ነው። ስለዚህ ምን ተብሎ ኦልድ ስኩል ኦፍ ታውት እና ሞደርን ስኩል ኦፍ ታውት በመባል ይታወቃል ማለት ነው። እሺ አሁን ኦልዱን ወይም ኤርሊየር ስኩል ኦፍ ታውትን እንመለከታለን ማለት ነው። ስለዚህ ኦልድ ወይም ኤርሊየር ስኩል ኦፍ ታውት ኦፍ ዘ ሳይኮሎጂ ላይ ምንድነው 5 ስኩል ኦፍ ታውቶች አሉ ማለት ነው። 5 እነዛ ማን ናቸው? ስትራክቸራሊዝም አንደኛው ስትራክቸራሊዝም፣ ሁለተኛ ደግሞ ፋንክሽናሊዝም ነው፣ ሶስተኛ ጀስታልት ሳይኮሎጂ ነው፣ አራተኛ ቢሄቪየሪዝም፣ አምስተኛ ሳይኮ አናሊሲስ ነው ማለት ነው። ስለዚህ እነዚህ ነገሮች በደንብ ተከታተሉኝ። እነዚህ በተለይ በሚድ ኤግዛም ላይ በጣም የሚመጡ ነገሮች ናቸው ማለት ነው። ስለዚህ ስትራክቸራሊዝምን ማን ነው ማለት ዴቨሎፕ ያደረገው ሰውዬ ማን ነው? ፋንክሽናሊዝም ዴቨሎፕ ያደረገው ሰውዬ ማን ነው? ልክ እንደዚሁም እያንዳንዱን ነገር ጎሎቹ ምንድናቸው፣ እሱ የተጠቀመው ሜቶዱ ምንድነው የሚለውን ነገር አብዛኛው ጊዜ በሚድ ላይ የምትጠይቁት እንደዚህ አይነት ጥያቄዎች ናቸው ማለት ነው። ስለዚህ በደንብ ተከታተሉኝ። እሺ አንደኛ ላይ ማን ነው? አንደኛ ላይ ኤርሊ ስኩል ኦፍ ታውት ኦፍ ሳይኮሎጂ ላይ አንደኛ ማን ነው? ስትራክቸራሊዝም ነው ማለት ነው። እሺ ስትራክቸራሊዝም ቢውስ ሳይኮሎጂ ኢዝ ዘ ስቴዲ ኦፍ ስትራክቸር ኦፍ ማይንድ። ስለዚህ ሳይኮሎጂ ይሄ ስትራክቸራሊዝም ከስሙ እንደምትረዱት ስለ ስትራክቸር ነው። ይሄ ሳይኮሎጂ ስለ ማይንድ ስትራክቸር ያጠናል ብሎ ነው የሚያምነው ማለት ነው። የነሱ እይታ እንደዛ ነው ማለት ነው። ሶ ይሄ ቲዮሪ ስኩል ኦፍ ታውት የሚያስበው ሳይኮሎጂ የሚያጠናው ስለ ማይንድ ስትራክቸር ነው የሚያጠናው ብሎ ነው የሚያስበው ማለት ነው። ፋውንደሩ ደግሞ ማን ነው? ኤድዋርድ ቲቸር ነው ማለት ኤድዋርድ ቲቸር የተባለ ሰውዬ ነው ማለት ነው። ቤዝድ ኦን ውንዴት አይዲያ። ስለዚህ ውንዴት ዘ ፋዘር ኦፍ ሞደርን ሳይኮሎጂስት ነው አይደል? ሞደርን ሳይኮሎጂ ነው። ስለዚህ የሱን የውንዴትን በሱ እንትን ላይ ቤዝድ ሆኖ እሱ ባጠናው ላይ ቴክኒኩን ይሄ ውንዴት ቴክኒክን አውጥቷል አይደል? ኢንትሮሴፕሽን የሚባለው እንትን አውጥቷል አይደል? ሉኪንግ ኢንዋርድ ኢንቱ አወር ኮንሽስነስ የሚለው ቴክኒኩን ያወጣው ሰውዬ ማን ነው? ውንዴት ነው። ስለዚህ ያ የውንዴትን ሀሳብ ተቀብሎ ኤድዋርድ ቲችነር የተባለ ሰውዬ ደግሞ ስለ ሳይኮሎጂ ዲፋይን ሲያደርግ ምን ብሎ ነው ዲፋይን ያደረገው? ሳይኮሎጂ ስቴዲ አባውት ዘ ስትራክቸር ኦፍ ዘ ማይንድ ብሎ ነው እንትን ያደረገው ማለት ነው። ኤድዋርድ እንደዛ ነው ዲፋይን ያደረገው ማለት ነው። ስለዚህ የሱ እይታ በስትራክቸራሊዝም እይታ ሳይኮሎጂ የሚያጠናው በቃ ስለ ስትራክቸር ኦፍ ማይንድ ብቻ ነው ማለት ነው። እሺ ዋና ግቡ ደግሞ ምንድነው? what is the goal of the structuralism? So the goal of structuralism is to analyze the unit or the elements of the mental process። ስለዚህ ሜንታል ፕሮሴሶች አሉ አይደል? ሜንታል ፕሮሴሶች የነሱ ኤሌመንቶቹ ምንድናቸው ወይም ዩኒቶቹ ምንድናቸው? እነዚህ ዩኒት ብሎ ይሄ ስትራክቸራሊዝም ዲፋይን ያደረጋቸው 3 ነገሮች አሉ። እነዛ ምንድናቸው? ሴንሴሽን፣ ኢሜጅ እና ፊሊንግ ነው ማለት ነው። ስለዚህ እነዚህን ነገሮች አናላይዝ ያደርጋል። እነዚህን ነገሮችን አናላይዝ ማድረግ ነው ማለት ነው። ስለዚህ ስለ ስትራክቸር ኦፍ ማይንድ ሲያጠና እነዚህን ነገሮችን አናላይዝ ያደርጋል ማለት ነው። ስለዚህ ኤሌመንቱ አኮርዲንግ ቱ ስትራክቸራሊዝም ዘ ኤሌመንት ኦፍ ሜንታል ፕሮሴስ የሚባሉት 3 ነገሮች ናቸው። እነዛ ምንድን ናቸው? ሴንሴሽን፣ ኢሜጅ እና ፊሊንግ ናቸው ማለት ነው። ስለዚህ ስለዛ ነገር አናላይዝ ወይም ትንተና መስጠት ነው ማለት ነው። ይሄ የስትራክቸራሊዝም ዋና ሀሳቡ ይህንን ይመስላል ማለት ነው። እሱ ደግሞ የተጠቀመው የውንዴትን ነው ቴክኒክ ማለት የተጠቀመው ኢንትሮሴፕሽን ወይም ሉኪንግ ኢንዋርድ ኢንቱ አወር ኮንሽስነስ። ስለዚህ ሉኪንግ ኢንዋርድ ኢንቱ አወር ኮንሽስነስ። ስለዚህ ነገር ነው የሚያጠናው ማለት ነው። ስለዚህ በስትራክቸራሊዝም ዋና መረዳት ያለብን ነገር ምንድን ነው? ስትራክቸራሊዝም ሳይኮሎጂን እንደ የሚያጠናው ስለ ስትራክቸር ኦፍ ማይንድ ነው ብሎ ነው የሚያምነው። ጎሉ ደግሞ አናላይዚንግ በሜንታል ፕሮሴሶች አሉ አይደል? እነዚህ 3 ነገሮች ሴንሴሽን፣ ኢሜጅ እና ፊሊንግ። ስለዚህ
ሜንታል ፕሮሴስን ከፋፍሎ እንደዚህ ሴንሴሽን፣ ኢሜጅ፣ ፊሊንግ ምናምን ብሎ አስቀምጧል ማለት ነው። እሱ ደግሞ ዋና የሚጠቀመው ሜቴድ አለው። ያ ደግሞ ምንድነው ኢንትሮስፔክሽን ይባላል ማለት ነው። ስለዚህ እነዚህ ነገሮች 3 ነገሮች በደንብ ወሳኝ ናቸው። እነዚህን ያዟቸው። አሁን ደግሞ ወደ ሁለተኛው ኤርሊ ስኩል ኦፍ ታውት እንሄዳለን። እሱ ምንድነው ፋንክሽናሊዝም። ኦኬ ፋንክሽናሊዝም ነው ማለት ነው። ፋንክሽናሊዝም is built the psychology is the study of the function of the mind። ስለዚህ እንዴት ነው የሚያጠናው? ሳይኮሎጂ is the study of the function of the mind። ስለዚህ ስለ ማይንድ ፋንክሽኑ ምንድን ነው የሚለውን ነገር ነው የሚያጠናው ማለት ነው። ይሄ ፋንክሽናሊዝም ስለ ማይንድ በቃ ይቻል ነገር ያዟት። በቃ ምንድነው ፋንክሽናሊዝም ከሆነ ስለ ፋንክሽን ኦፍ ማይንድ፣ ስትራክቸራሊዝም ከሆነ ስትራክቸር ኦፍ ማይንድ፣ በቃ እንደዚህ ያዙት ማለት ነው። ስለዚህ ፋንክሽናሊዝም የሚያጠናው ስለ ስትራክቸር ኦፍ ማይንድ፣ ሳይኮሎጂን እንደዚህ ብሎ ነው ዲፋይን ያደረገው። ሳይኮሎጂ ስለ ፋንክሽን ኦፍ ማይንድ የሚያጠና ሳይንስ ነው ብሎ ነው ዲፋይን ያደረገው። ዋናው ፋውንደሩ ደግሞ ማን ነው? ዊሊያም ጀምስ ነው ማለት ነው። ዊሊያም ጀምስ የአሜሪካ ሳይኮሎጂስት ነው። ዊሊያም ጀምስ ነው የስትራክቸራሊዝም ሳይኮሎጂ የግድ ማጥናት ያለበት ስትራክቸራሊዝም ላይ ምንድነው ስለ ስትራክቸር ነው አይደል? ኤድዋርድ ቲችነር ስለ ስትራክቸር ሳይኮሎጂ ስለ ስትራክቸር ነው የሚያጠናው፣ የማይንድ ስትራክቸር ነው የሚያጠናው ብሎ ነው እንትን ያደረገው። ከዛ ደግሞ ይሄ ዊሊያም ጀምስ የተባለ ሰውዬ ስለ ፋንክሽናሊዝም ማለት ሳይኮሎጂ የሚያጠናው ስለ ፋንክሽን ኦፍ ማይንድ ነው እንጂ ስለ ስትራክቸር ኦፍ ማይንድ አያጠናም ምናምን ብሎ የእሱን አይዲያን ያስቀምጣል ማለት ነው። እሺ ደግሞ ምንድነው ጎሉ? ደግሞ ይሄ ጎሉ ምንድነው? ዋና ግቡ ምንድነው? ኤግዛማይን ሃው ማይንድ አለው the people to function። ስለዚህ ማይንዱን አንድ ሰው የራሱ ማይንዱን እንዴት ይጠቀማል። ስለዚህ ዋና ፎካሱ በቃ ምንም አይደለም፣ ፋንክሽን ኦፍ ማይንድ ነው ማለት ነው። ፋንክሽን ኦፍ ማይንድ ላይ ነው ማለት ይሄ ፋንክሽናሊዝም ቲዮሪ ስለ ሳይኮሎጂ ስለ ፋንክሽን ኦፍ ማይንድ ያጠናል ብሎ ነው የሚያስበው። ከዛ በዊሊያም ጀምስ ነው እንትን እየተደረገው። ከዛ ዋና ዓላማው ምንድነው የኛ ማይንድ እንዴት ነው ፋንክሽን የሚያደርገው ምናምን የሚሉትን ነገር ኤግዛማይን ወይም ያጠናል ማለት ነው። ኦኬ አሁን ሶስተኛ ኤርሊ ታውት ኦፍ ሳይኮሎጂ እንሄዳለን ማለት ነው። እሺ እሱ ምንድነው ጀስታልት ሳይኮሎጂ ይባላል ማለት ነው። ጀስታልት ሳይኮሎጂ የነሱ እይታቸው ምንድነው? ሳይኮሎጂ is the study of the whole mind that it's part። ስለዚህ አሁን ያየናቸው አሉ አይደል? እነዚህ በስትራክቸራሊዝም ላይ ዩኒቶች ወይም የሜንታል ፕሮሴስ ኤሌመንት ብሎ ኤድዋርድ ቲችነር ያስቀመጣቸው እነዚህ ኢሜጅ፣ ሴንሴሽን እና ፊሊንግ አሉ። ስለዚህ እነዚህ ነገሮች ያንሳሉ ከምን ከሆል ማይንድ እነዚህ ነገሮች ያንሳሉ ብሎ ነው ሳይኮሎጂ። ስለዚህ ሳይኮሎጂ ስለ ሆል ማይንድ ነው የሚያጠናው እንጂ ስለ እነዚህ ስለ ሴንሴሽን፣ ስለ ፊሊንግ፣ ስለ ኢሜጅ ብቻ አያጠናም ብሎ ነው እነዚህ ጀስታልት ሳይኮሎጂ ዋና ሀሳባቸው ይህ ነው። በቃ ምንድነው ሳይኮሎጂ የሚያጠናው ሆል ማይንድ ነው እንጂ እነዚህ ፓርቶቹ ወይም ኤሌመንት የሚባሉት እና ኢሜጅ፣ ሴንሴሽን፣ ፊሊንግ የመሳሰሉ አሉ አይደል? ስለዚህ እነዛን ነገሮች ብቻ አያጠናም። ሳይኮሎጂ የሚያጠናው ሆል ፓርት ኦፍ ማይንድ፣ ስለ ሆል ማይንድን ያጠናል እንጂ ስለ እነዚህ ፓርቶች አያጠናም ብሎ ነው እነዚህ ጀስታልት ሳይኮሎጂ የሚያምኑት ማለት ነው። ፋውንደሮቹ ደግሞ ፋውንደር ማለት ይህንን ቲዎሪ ያመጣ ሰውዬ ማን ነው? ማክስ ወርዝሜየር ነው። እና የሱም ኮሌጅ ተማሪዎች አሉ፣ የሱም ጓደኞቹ ምናምን አሉ። እነዚህ ናቸው ማለት ነው። ጀስታልት ቲዎሪ እንዲመጣ ዋና ሀሳቡ ይሄ ነው ማለት ነው። ኦኬ ዋና ጎሉ ደግሞ ምንድን ነው? ዋና ጎሉ ምንድን ነው? ጎል is studying the whole pattern of the sensory activity in the relationship and the organization within their pattern። ስለዚህ በቃ ዋና whole pattern of the sensory activity and the relationship and the organization within their pattern። ስለዚህ የማይንድ whole sensory activity አለ አይደል? ስለዚህ ያ ነገር ስለ whole ነው። በቃ ይሄ ሳይኮሎጂ የሚያጠናው ስለ ሆል ማይንድ ነው የሚያጠናው። ስለዚህ ያ ነገር ሆል ሴንሰሪ አክቲቪቲዎችን ምናምን ይይዛል ማለት ነው። ስለዚህ በነዛ በሆል ሴንሰሪ አክቲቪቲዎች ያለው ሪሌሽንሺፕ ግንኙነታቸው በእነሱ መካከል ያለው ግንኙነት ኦርጋናይዜሽን ምን ይመስላል የሚለው ነገር በእነሱ መካከል ያለው ሪሌሽንሺፕ ማጥናት ነው ማለት ነው። ዋና አላማቸው ማለት ነው። ዋው እንደዚህ ነው ማለት ነው። ኦኬ all the three school of thought try to examine conscious human mind which is internal
ኢንተርናል ኖ ቪዚብል እንደ ሃይድ ኤክስፒሪየንስ ኦፍ ሂውማን ቢንግ። ስለዚህ እነዚህ አሁን ያየናቸው እነዚህ ሶስቶቹም አሉ አይደል? ሶስቶቹም እነዚህ አሁን ያየናቸው ስትራክቸራሊዝም፣ ፋንክሽናሊዝም እና ጀስታልት ሳይኮሎጂ እነዚህ ሁለቱም እነዚህ ሶስቱም ያጠኑት የሰውን ሂውማን ማይንድን በኮንሽስ ማይንድ ነው ያጠኑት ማለት በኮንሽስ ኤግዛማኝ ያደረጉት ሂውማን ማይንድን በኮንሽስ ነው ማለት ሲያጠኑ ኢንተርናል ነው አይደል? ኢንተርናል ነው ስለ ማይንድን ያየ ሰው ማይንድን ማይንድ አይታይም አይደል? ማይንድ ይሄ ጭንቅላታችን አይደለም ማይንድ የሚባለው ማይንዳችን አይታይም። ኢንተርናል ነው አይደል? ማይንዳችን አይታይም። ኖት ቪዚብል ማለት ኖት ቪዚብል ነው ደግሞ ሃይድ ኤክስፒሪየንስ። ስለዚህ ሃይድ ነው አይደል? ማለት ግልጽ የሆነ የሚታይ ነገር አይደለም ይሄ ማይንዳችን ማለት ነው። ስለዚህ እንደዛ ነው ያጠኑት ማለት ነው። እነዚህ ሶስቱ ስኩል ኦፍ ታውት ስለ ሳይኮሎጂ ዴፊኒሽን እየሰጡ ሳይኮሎጂ የሚያጠነው ስለ እነዚህ ነገሮች ነው ብሎ ያስቀመጡት። ስትራክቸራሊዝም ስለ ስትራክቸር ኦፍ ሂውማን ማይንድ ነው አይደል ያስቀመጠው። ሁለተኛ ደግሞ ፋንክሽናሊዝም ስለ ሳይኮሎጂ የሚያጠነው ስለ ማይንድ ፋንክሽን ነው፣ ስለ ሂውማን ማይንድ ፋንክሽን ነው ብሎ ነው ያስቀመጠው። ጀስታልት ሳይኮሎጂ ደግሞ ልክ እንደዛው የሰው ዋና ማይንዱ ከፋርቶቹ እነዚህ ከፋርት የሚባሉት ሴንሴሽን፣ ፊሊንግ፣ ኢሜጅ ከሚሉት ነገር ይበልጣል ብሎ ነው ያስቀመጠው እና ስለዚህ እነዚህ ሁሉም ነገሮች የማይታዩ ነገሮች ናቸው፣ የማይጨበጡ ናቸው። ስለዚህ ሳይኮሎጂ ስለዛ ማለት ያው ታውቃላችሁ፣ ያው ሳይንስ ሲባል የግድ የሚታይ ነገር መሆን አለበት አይደል? የሆነ ነገር የሚጨበጥ ነገር ምናምን እንደዛ አይነት ማለት ሀሳብም ቢሆን ሜዥሪያብል የሆነ ነገር መኖር አለበት። የሚታይ ኦብሰርቪያብል የሆነ ነገር መምጣት አለበት አንድ ነገር ሳይንስ እስከሆነ ድረስ ማለት ነው። ስለዚህ ያ ነገር ትንሽ እንትን በውስጣቸው የሆነ ክርክር ምናምን አስነሳ። ከዛ በኋላ ደግሞ የመጣው ምንድነው? አራተኛ ቢሄቪየሪዝም መጣ ማለት ነው። ቢሄቪየሪዝም ዋና ሪቮሉሽናይዝ ያደረገ ቲዎሪ ነው ማለት ነው። ይህ ቲዎሪ በጣም ተቀባይነት ያለው ቲዎሪ ነው ማለት ነው። ቢሄቪየሪዝም እንዴት ነው የሱ እይታ ምንድን ነው በሳይኮሎጂ ላይ የሚለው ነገር እንመለከት። አሁን ቢሄቪየሪዝም ኢዝ ስቴዲ ኦፍ ኦብሰርቫብል ኤንድ ሜዥራብል ቢሄቪየር ኖት አባውት ዘ ሃይ ሜንታል ፕሮሰስ። ይሄ አሁን እንደነገርኳቸው ሳይኮሎጂን እንደ ኦብሰርቫብል የሚታይ ቢሄቪየር አለ አይደል? በሰው ላይ የሚታይ ቢሄቪየር እና ሜዥራብል የሆነ ቢሄቪየር ስለዛ ነገር ነው የሚያጠነው እንጂ ይሄ ሃይድ የሆነ ሜንታል ፕሮሰስን ሳይኮሎጂ አያጠናም ብሎ ነው በቃ እንትን ያደረገው ይሄ ሰውዬ ማለት እንትን ያደረገው ማለት ነው። ፋውንደሮቹ ደግሞ አሉ። እነዚህ ፋውንደሮቹ እነማን ናቸው? ፋውንደሩ በዋናነት ጆን ቢ ዋትሰን የተባለ ሰውዬ ነው። ይህን ቢሄቪየሪዝም ያመጣው ሰውዬ እሱ ነው ማለት ነው። ስለዚህ ፋውንደር ኦፍ ቢሄቪየሪዝም ኢዝ ጆን ቢ ዋትሰን ነው ማለት ነው። ኦኬ ሌሎቹም አሉ እነ ኤፍ ስኪነር የመሳሰሉ ትሮንዲክ የተባለ ሰውዬ። ስለዚህ እነዚህ ደግሞ እሱን እንትን ያገዙ ምናምን ሰዎች ናቸው ማለት ነው። ስለዚህ የሚደግፉ ሰዎች ናቸው ማለት ነው። ስለዚህ ቢሄቪየሪዝም ሳይኮሎጂን ምን ብሎ ነው ያስቀመጠው? ሳይኮሎጂ የሚያጠናው ስለ ኦብሰርቫብል የሚታይ ባህሪን የሚታይና ሜዥራብል የሆነ ቢሄቪየርን የሚያጠና ሳይንስ ብሎ ያስቀምጣል ማለት ነው። የሱ ዓላማው ደግሞ ምንድን ነው? ዓላማው to observe the effect of environment on the behavior። ስለዚህ አንድ ሰው ገና ሲወለድ ማለት የሆነ ኢንቫይሮንመንቱ በዚህ ልጅ ላይ በሱ ባህሪ የሆነ እንዲቀየር የሚያደርገው እንትን አለ። ይሄ የኢንቫይሮንመንቱ ተጽዕኖ አለ አይደል? ኢፌክት አለ። ለምሳሌ እንውሰድና አንድ ልጅ የሆነ ይሄ በጣም ምን ልበል? እሺ ቅድሚያ አካባቢ ያነሳሁትን አግሬሲቭ የሆነ ቢሄቪየር ያለውን ልጅ እንውሰድና አግሬሲቭ የሆነ ቢሄቪየር ያለው ልጅ አግሬሲቭ እንዲሆን ያደረገው ምክንያቱ ምንድነው ሲባል ለምሳሌ ብንወስድ አንዱ የሆነ አግሬሲቭ የሆነ ማህበረሰቡ አግሬሲቭ የሆነ ሊሆን ይችላል። ማህበረሰቡ ማለት ወይም ያ ልጁ በህፃንነቱ ያየው የሆነ አግሬሲቭ የሆነ ሙቪዎች አሉ ሊሆኑ ይችላሉ የሚያየው በቃ እንደዛ አይነት ነገሮች ምናምን ካሉ ያ ምንድነው ከኢንቫይሮንመንቱ ያ ልጁ የተማረው ነገር ነው ማለት ነው። አግሬሲቭ ቢሄቪየሩ ከምንድነው የተማረው? ከኢንቫይሮንመንቱ ነው ማለት ነው። ስለዚህ ኢንቫይሮንመንቱ ያ የልጁ ቢሄቪየር እንዲለወጥ ምንድነው መንስኤ አለ፣ ኢፌክት አለው። የኢንቫይሮንመንቱ ኢፌክት አለው ማለት ነው። የኢንቫይሮንመንቱ ኢፌክት ያ የልጁ ቢሄቪየር የመለው እንዲቀየር ወይ አግሬሲቭ እንዲሆን ያደረገው ኢንቫይሮንመንቱ ነው ብሎ ምናምን የእሱን ሀሳብ ያስቀምጣል ማለት ነው። ስለዚህ ይህ የጎሉ ነው ማለት ነው። ጎሉ የቢሄቪየሪዝም ዋና ጎሉ ምንድነው? የአንድን ሰው ቢሄቪየር
በኢንቫይሮንመንት ላይ አፌክት ይደረጋል ወይም የኢንቫይሮንመንቱ ኢፌክት ቢሄቨሩ እንዲለወጥ ምናምን ያደርጋል ብሎ እንትን ያስቀመጠው ማለት ዋና ሀሳባቸው ይሄ ነው። እሺ ደግሞ ሜትድ የተጠቀመው ሜትድ አለ። ሜትዱ ምንድነው? ኦብሰርቬሽን እና ኤክስፐሪመንት። ስለዚህ ኦብሰርቬሽን እና ኤክስፐሪመንት ዋና ሜትዱ ነው ማለት የእንትኖቹ ይሄ የቢሄቪየሪዝም ዋና ሜቶዶቹ ኦብሰርቬሽን እና ኤክስፐሪመንት ነው ማለት ነው። እሺ all the poor school of the thought discussed so far were the focusing on human minds and behavior as the conscious experience። ስለዚህ እነዚህ አሁን ያየናቸው እነዚህ ስትራክቸራሊዝም፣ ፋንክሽናሊዝም፣ ጀስታልት ሳይኮሎጂ፣ ቢሄቪየሪዝም እና እነዚህ አራቱም ስኩል ኦፍ ታውት ያጠኑት የሁማን ማይንድን እና ቢሄቪየርን ነው አይደል ያጠኑት። ስለዚህ ቢሄቪየሪዝም ስለ ቢሄቪየር ነው ያጠነው የሰው ቢሄቪየር ማለት ነው። ስለዚህ እነዛ ደግሞ ሶስቱ ስትራክቸራሊዝም፣ ፋንክሽን እና ጀስታልት እነዚህ ስለ ሂውማን ማይንድ ነው ያጠኑት። ስለዚህ ያ ደግሞ ያጠኑት መንገድ በምንድነው? በኮንሺየስ ኤክስፒሪየንስ ነው ያጠኑት ማለት ነው። ስለዚህ በኮንሺየስ በንቁ ህሊና ነው ነው። ስለዚህ የማይንድ ክፍል በሁለት ይከፋፈላል። ይሄ ኮንሺየስ ፓርት እና ኮንሺየስ ማይንድ እና አንኮንሺየስ ማይንድ የሚባል ነገር አለ ማለት ነው። ስለዚህ ከዚህ በፊት ሰምታችሁ ሊሆን ይችላል። ካልሰማችሁም የሰው ማይንድ በሁለት ፓርት ነው እንትን የሚከፋፈለው። ኮንሺየስ ሂውማን ማይንድ እና አንኮንሺየስ የሚባል ነገር አለ። ኮንሺየስ የሚባለው ንቁ የአእምሮ ክፍልና አንኮንሺየስ የሚባለው ደግሞ ድብቁ ይባላል ማለት ነው። ድብቁ የአእምሮ ክፍል ይባላል ማለት ነው። ስለዚህ ያ ነገር ነው እነዚህ አራቱ ስትራክቸራሊዝም፣ ፋንክሽናሊዝም እና ጀስታልት ቢሄቪየሪዝም። ስለዚህ እነዚህ ነገሮች የሁማን ማይንድን እና ቢሄቪየርን ሲያጠኑ አራቱም በኮንሺየስ ማይንድ ነው እንትን ዲፋይን ያደረጉት ማለት ነው። ደግሞ አምስተኛ ስኩል ኦፍ ታውት ኤርሊ ስኩል ኦፍ ታውት አምስተኛው ማን ነው? ሳይኮ አናሊስ ቲዮሪ ነው ማለት ነው። ስለዚህ ሳይኮ አናሊስ ቲዮሪ ስለዚህ ስለ ይሄ ሳይኮ አናሊስ ቲዮሪ በሲግማንድ ፍሩድ በተባለ ሰውዬ ነው ሀሳቡ የመጣው በዚህ ሰው ምክንያት ነው ማለት ነው። ስለዚህ ይሄ በጣም ታዋቂ ሰው ነው ማለት ነው። ሲግማንድ ፍሩድ በጣም በዚህ በሳይኮሎጂ እንትን በዚህ ኮርስ ላይ በጣም በተደጋጋሚ የእሱን ስራዎችን ምናምን እንማራለን ማለት ነው። እሺ የእሱ ቢው ምንድነው? ሳይኮሎጂ ሹድ ስታዲ አባውት ዘ ኮምፖነንት ኦፍ ዘ አንኮንሺየስ ፓርት ኦፍ ዘ ማይንድ ኖት about the tip of the mental iceberg። ስለዚህ ሳይኮሎጂ የሚያጠናው ስለ አንኮንሺየስ ፓርት ኦፍ the mind ያጠናል ማለት ነው። ስለዚህ ሳይኮሎጂ የሚያጠናው ስለ አንኮንሺየስ ፓርት ኦፍ the mind ነው ብሎ ነው የሚያስበው ማለት ነው። ይሄ ሜንታል ፓርት ኦፍ አይስበርግ ቲፕ የላይ በኩል ያለችው አንኮንሺየስ ማለት ኮንሺየስ የሆነችውን ፓርት ብቻ አያጠናም ሳይኮሎጂ። ስለ አንኮንሺየስ የሆነ ማለት አይስበርግ የበረዶ ግግር አለ አይደል? ጫፉና ከታች በኩል ያለው ፓርት አለ። ስለዚህ የሰው ማይንድን እንደዛ ወስዶ የሰው ማይንድ ከታች በኩል ያለው ማለት እየተደበቀ በውሃ እየተሸፈነ ምናምን ከታች በኩል ያለው አይስበርግ አለ አይደል? ስለዚህ ያ አይስበርጉ ምንድነው? እና አንኮንሺየስ ማይንድ ነው። ስለዚህ ያ አንኮንሺየስ ማይንድ ሳይኮሎጂ ዋና የሚያጠናበት ያንን ነው ብሎ ነው ይሄ ሲግማንድ ፍሩድ ይሄንን ሳይኮ አናሊሲስ ቲዮሪ ሀሳቡን ያስቀመጠው ማለት ነው። he realized that some physical illness of the hysteria patient as the emotional non-physical causes። ስለዚህ በፊዚካል ካውዝ ሳይሆን በኢሞሽናል ካውዝ የሚፈጠር ስለ ሂስቴሪያ ምናምን እሱ ያው ዶክተር ነው። ስለዚህ በፔሸንቱ ላይ ያየው ነገር አለ። ያ ኢልነሱ ምን ተብሎ ይጠራል? ሂስቴሪያ ይባላል ማለት ያ ሂስቴሪያ የሚባለው ይሄ ኢሞሽናል ፕሮብሌም ዋና በኢሞሽናል ፕሮብሌም ምናምን የሚመጣ በሽታ እንደሆነ እሱ ገልጿል ምናምን። So he also underscored that the conflict and the emotional traumas that had occurred in early childhood can be hid or unconsciously and then will remain to affect later behavior። ስለዚህ አንድ ህፃን ልጅ አለ ማለት አንድ ህፃን ልጅ በህፃንነቱ ማለት በቻይልድሁድ ሳለ የሆነ ኢሞሽናል ትሮማ በጣም ደንግጦ ምናምን የሆነ ነገር በቃ እንደዛ አይነት ትሮማዎች ምናምን ካጋጠመው ያ በአንኮንሽስ በሆነ በሂውማን ማይንድ ላይ እንትን ይሆናል ሃይድ ይሆንና መጨረሻ ላይ ደግሞ እሱ ሲያድግ ምናምን ያ ኢሞሽናል ትሮማ
ያንን ልጅ የሱን ልጅ ባህሪው ምን ያደርጋል አፈክት ያደርጋል ማለት ነው። ስለዚህ ያንን ነገር እሱ በፔሸንቱ ላይ ምናምን ስላየ ያንን ነገር ነው ያጠናው ማለት ነው። ስለዚህ ያ ነገር የሚቀመጠው የሆነ ኢሞሽናል ትሮማዎች ምናምን የሚቀመጡ ይሄ በኮንሽስ ማይንድ ሳይሆን በአንኮንሽስ ማይንድ ነው። ስለዚህ ሳይኮሎጂ ዋና ማጥራት የሚገባው አንኮንሽስ ፓርት ኦፍ ማይንድ ነው ብሎ ነው ያስቀመጠው ማለት ነው። ስለዚህ ዋና ደግሞ የእሱ ጎሉ ምንድን ነው? የሳይኮአናሊስት ዋና ጎሉ ምንድን ነው? to uncover the hidden wishes, passions, guilts, secrets, unspeakable yearnings and conflicts between desire and duty። ስለዚህ አሁን አንዳንድ በጣም እኛ የምንፈልገው የኛ ዊሽ አለ አይደል? በጣም የተደበቀ ዊሽ ማለት ውስጥ ፍላጎታችን፣ ፋሽናችን ምናምን በቃ እንደዛ አይነት ነገሮችን ናቸው ዋና አላማችን። ዋና ሳይኮአናሊሲስ ዋና አላማው ያ ነው። በቃ አንኮንትሮላብል ማለት አንኮቨርድ የሆነ ሃይድ ዊሻችን ማለት ምኞታችን አለ ፋሽን፣ ጊልትስ ምናምን፣ ሴክሬት ለማንም ያልነገረው የሆነ ጥፋት ምናምን ካለ እነዛን ነገሮች የሚቀመጡት በየት ነው? በአንኮንሽስ ማይንድ ነው ብሎ ነው የሚያስበው ማለት ነው። ያንን ደግሞ እሱ እንዲያጠና የሆነ የተጠቀሙ አለ ሜቴድ አለ። ያ ሜቴድ ምን ተብሎ ይጠራል? ክሊኒካል ኬዝ ስቴዲ ይባላል ማለት ነው። ሶ ክሊኒካል ኬዝ ስቴዲ ነው ማለት ነው ያጠናው ማለት ነው። በዛ ሜቴድ ነው ያጠናው። ስለዚህ ይህን ይመስላል ማለት ነው የዛሬው ክላሳችን። ሶ ከዚህ በመቀጠል በሞደርን ስኩል ኦፍ ሳይኮሎጂን በደንብ እናያለን ማለት ነው። ስለዚህ የአሁኑ በፓርት 1 ላይ አይ ሆፕ በደንብ እንደተረዳችሁት ያው በዛሬው የቪዲዮ ላይ ያየናቸው ስለ ዴፊኒሽን ኦፍ ሳይኮሎጂ አይተናል። የሳይኮሎጂ ጎሎች ወይም ጎልስ ኦፍ ሳይኮሎጂ የሚባሉት እና 4 ነገሮች ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል የሚባሉትን ሂስቶሪካል ባክግራውንዱን አይተናል። ይሄ ዊሊያም ዊንጌት ደግሞ ፋዘር ኦፍ ሞደርን ሳይኮሎጂ እንደሆነ አይተናል። እንደገና ደግሞ ስኩል ኦፍ ታውት ለሁለት እንደሚካፈል ኦልድ እና ሞደርን ተብሎ ኦልድ ደግሞ ኦልድ ወይም ኤርሊ ስኩል ኦፍ ታውት ለ5 እንደሚካፈል ስትራክቸራሊዝም፣ ፋንክሽናሊዝም እንደገና ደግሞ ጀስታልት ሳይኮሎጂ፣ ቢሄቪየሪዝም እና ሳይኮአናሊሲስ በመባል ለ5 እንደሚካፈል የነሱ መስራቾቹ እነማን እንደሆኑ ደግሞ ጎላቸው ምን እንደሆነ ሜቴዱ ምን እንደሆነ በደንብ አይተናል ማለት ነው። ስለዚህ ያልገባቸው ነገር ካለ ጥያቄ ካለ ፕሊዝ በኮሜንት ላይ እንድጽፉ፣ ደግሞ እንን ቻናል ፕሊዝ ሰብስክራይብ በማድረግ ለሌሎችም ሼር በማድረግ እንድትተባበሩ ይጠይቃቸዋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩ። ቻው።